ሰላም እንዴት ናችሁ? ዴት ዩጂኔስ ዩቲዩብ ቻናል ተከታታዮች በዛሬው ፕሮግራም ይዤላችሁ የቀረብኩት በባለፈው የዩኤስዲ 160 ቪዛ ፎርም አሞላል እንዴት እንደሆነና በቀላሉ ቤታችን በስልካችን ወይም በፒሲ ተጠቅመን ፎርሙን መሙላት እንደምንችልና በጣም ኢዚ መሆኑን አብረን ሞልተን እናየዋለን ባልኩት መሰረት ዛሬ ፎርሙን አብረን እንሞላዋለን ማለት ነው። በመጀመሪያ ጎግል ላይ እንገባለን። ከዛ ዩኤስ ምናምን ብለን ስንገባ ዩኤስ 160 የሚለው ፎርም ውስጥ ስንገባ የሚያመጣልን ፎርም አለ፣ እናስገባለን። ከዛ አገር ያስመርጠናል። አዲስ አበባ ኢትዮጵያ ብለን ስናስገባ የሚጠይቀን ጥያቄ አለ። እችን በትክክል እናስገባለን። በትክክል ራይት እናደርጋለን ማለት ነው። እዛ ጋር የሚሰጠንን ቬሪፊኬሽን እሱን አስገብተን እንደጨረስን ቬሪፋይ እንዳደረግን ወደ ቀጣይ ስቴፕ ኮንቲኒው እንለዋለን። ኮንቲኒው ብለነው ፎርሙን ዲቴይል እናያለን። ከዛ አግሪመንት ነገር ነው የሚያደርግልን። አግሪመንት ነገሩ ላይ አግሪ ብለን ቲክ እናደርጋለን። ከዛ ያስቀጥለናል ማለት ነው። አግሪ ካልን በኋላ ከዛ የተለያየ ምርጫ ያመጣልናል። ከሱ ውስጥ መርጠን ለምሳሌ የእናታችሁን ወይ የልጃችሁን የመጀመሪያ ፊደል አስገቡ ይሏቸዋል። እሱን ፎርም ታስገባላችሁ። ከዛ ወደ ቀጣይ ፎርም ስንገባ የቀጣዩ ፎርም የሚሆነው ፐርሰናል ኢንፎርሜሽን ነው። ፐርሰናል ኢንፎርሜሽን ስማችንን፣ የአባታችንን፣ የራሳችንን፣ የአያታችንን ስም እንሞላለን። እሱን ከሞላን በኋላ እድሜ፣ የተወለደበትን ዓመተ ምህረት ይጠይቀናል። የተወለደበትን ቀን፣ ወርና ዓመት እናስገባለን። ጾታ እናስገባለን። ከዚህ በፊት ፎርሙ ሞልታችሁ ታውቃላችሁ ይለናል። አናውቅም እንለዋለን። ማሪታል ስታተስ ይጠይቀናል፣ የጋብቻ ሁኔታ። ጾታ ካስገባን በኋላ አግብቻለሁ፣ ሲንግል ነኝ፣ ዲቮርስ ነኝ፣ ኦር የተለያየ ነገር እናስገባለን። የተወለድንበትን ቀን፣ ዓመተ ምህረትና ወር እናስገባለን። እነዚህን ከጨረስን በኋላ ይሄ ፐርሰናል ኢንፎርሜሽን 1 ነው የሚለው። እሱን ስንጨርስ ሴቭ እንለዋለን። ሴቭ ስንለው ይመልሰናል፣ ወደ ላይ ይመልሰናል። ከዛ በሱ መሰረት ምንድነው እዚህ ጋር አሁን ለምሳሌ እዚህ ፎርም ላይ ምንድነው እኔ የተሳሳትኩት ማሪታል ስታቲስቲክ አላረኩም ነበረ። ስለዚህ ማሪታል ስታተሱን ሳስገባ ሴቭ ብሎ ወደሚቀጥለው ስቴፕ ይወስደኛል ማለት ነው። አሁን እዚህ ጋር አስገባሁኝ፣ ሲንግል አልኩት። ከዛ እሱን ቴክስ አድርግለት ወደሚቀጥለው ስቴፕ እናልፋለን። ምክንያቱም አንድ የተሳሳተ ነገር ካለ የሚቀጥለውን ስቴፕ አይወስደንም፣ ራሱ ጋይድ ያደርገናል። አሁን እዚህ ጋር ኮንቲኒው እንለዋለን። ኮንቲኒው ስንለው የሚወስደን ፐርሰናል ኢንፎርሜሽን 2 ላይ ነው። ይሄ ፐርሰናል ኢንፎርሜሽን 1 ነው የሞላ ነው። ፐርሰናል ኢንፎርሜሽን 2 ላይ እንሄዳለን። ፐርሰናል ኢንፎርሜሽን 2 ደግሞ ከቅድሙ ቤዝድ ኦን የተመሳሳይ የሆነ ነገር ነው፣ ግን የራሱ አይነት የመድረሻ አድራሻ ምናምን ይጠይቀናል። እነዚህ ይሄ የቅድሙ ነው። እነዚህን ጨርሰን ሴቲም ከዛ ስትሬት ነምበር እኛ የለንም። ይሄን ሁሉ ከጨረስን በኋላ ወደሚቀጥለው ስቴፕ እንሄዳለን። ሴቭ ኤንድ ኮንቲኒው እንለዋለን ማለት ነው። ፐርሰናል ኢንፎርሜሽን 2 ላይ ስንመጣ ደግሞ ናሽናል ከዚህ ሌላ ናሽናሊቲ አለ ወይ ከሞላችሁት ውጪ ነው የሚለን። ኢትዮጵያዊ ይሆናል። ኢትዮጵያዊ ማለት ሌላ ዜግነት የሞላችሁት አለ ወይ የሚለውን ኖ ብለነው እናልፋለን ማለት ነው። ከዛ ፐርማነንት ሬዚደንት ነው ወይ ወይስ ኢንቪቴሽን ነው የምትሄዱት ለጉብኝት ነው ወይ የሚለውን ይጠይቀናል። ኖ ብለን እንመልሳለን። ከዛ ናሽናል አይደንቲፊኬሽን ነምበር ናሽናል አይዲ ላይ ያለ ቁጥር እናስገባለን። ቁጥር አለው ናሽናል አይዲ ያለንን ማለት ነው። መታወቂያ ቁጥራችንን ማስገባት እንችላለን፣ ችግር የለውም። ከዛ ታክስ ፔየር የለኝም ማለት ይቻላል። ይህን ካደረግን በኋላ ኔክስት ወደ ሶስተኛው ኢንፎርሜሽን ማለፍ እንችላለን ማለት ነው። ሶስተኛው ኢንፎርሜሽንም ልክ እዛ ላይ የሚጠይቀንን እየሞላን እንሄዳለን። እያንዳንዷን ኢንፎርሜሽን የሚጠይቀንን
ቲክ እያደረግን ለምንድን ነው የምትሄዱት የሚለውን ለምሳሌ እዚህ ጋር ለቴምፖራሪ ቢዝነስ ትራቭል ነው ወይም የምንሄደው የምትሉት ቲክ እናደርገዋለን። እሱን ቲክ ካደረግን በኋላ እዚህ ጋር እንደምታዩት ቢዝነስ ኮንፈረንስ ነው ወይ ለቪዚቲንግ ነው ወይ ለሜዲካል ትሪትመንት ነው ወይ የሚለውን ከዚህ ውስጥ ቢዝነስ ወይም ቱሪዝም ቴምፖራሪ ቪዚቲንግ ብለን ክሊክ እናደርጋለን። ከዛ ስፔሲፊክ ትራቭል ፕላን አላችሁ ይለናል። አዎ ስፔሲፊክ ትራቭል ፕላን ማለት ለተወሰነ ጊዜ ነው ወይ የለንም፣ በሆነ ጊዜ ነው ልንሄድ የምንችለው፣ እሱ አልወሰንም ብለን ማለፍ እንችላለን። ከዛ በኋላ ማን ነው ስፖንሰር የሚያደርጋችሁ ብትባሉ ራሳችን ሰልፍ ስፖንሰር ያስመርጣል፣ ሰልፍ ማለት እንችላለን። ከዛ እዚህ ጋር ያለውን ለዊክ ነው ወይ ለዳይስ ነው ወይ ለመንዝስ ነው ወይ የሚለውንም እንመርጣለን። እዚህ ጋር ለምሳሌ እኔ ለዊክ ነው ያልኩት። ከዛ የምትሄዱበትን ሰው አድራሻ እዛ ያለ ሰው አድራሻ ከተማውን ለምሳሌ ቨርጂኒያ ዲሲ ከሆነ ዲሲ፣ ቨርጂኒያ፣ ካሊፎርኒያ እያለን ከዛ ስትሬት ነምበሩን ጠይቀናል። የዛን አካባቢ ዚፕ ኮድ ይጠይቀናል። እነዚህን ሁሉ ምክንያቱም የዛ ያለ ሰው ኢንቫይት የሚያደርጋችሁ ሰው ሙሉ አድራሻውን ስለሚልክላችሁ እሱን ከዛ ላይ ስትሬት አድሬሱን ዚፕ ኮዱን ታስገባላችሁ ማለት ነው። ይሄ ስለሚለያይ ነው። አሁን ወደዚህ እኔ ይሄንን እንዳለ የራሴን ፐርሰናል ኢንፎርሜሽን ማስገባት ስለማይኖርብኝ የእናንተን በዚህ መሰረት መምላት እንደምትችሉ ለማሳየት ነው እዚህ ውስጥ የገባሁት። ዴስ 160 ብላችሁ ከገባችሁ በኋላ የሚሰጣችሁን ቬሪፊኬሽን ኮድ ታስገቡና አገር ትመርጡና ማለት ያው ኢትዮጵያ፣ አዲስ አበባ ኢትዮጵያ የሚለውን ከመረጣችሁ በኋላ እነዚህን እንዳለ ፐርሰናል ኢንፎርሜሽን ሞልታችሁ ምክንያቱም ምንድነው ኤኒ የምታስገቡት ኢንፎርሜሽን ከፓስፖርታችሁ ጋር አንድ አይነት ቀኑም፣ ስማችሁም፣ ስፔሊንጉም ኤቭሪቲንግ አንድ አይነት መሆን ስላለበት ይሄ ፐርሰናል ስለሆነ የግሌንም እዚህ ጋር ማስገባት ስለሌለብኝ ነው። እናንተ ግን እንደዚህ አድርጋችሁ ብትሞሉት በጣም ሶ ሲምፕል ነው። ይሄንን ከሞላችሁ በኋላ እያንዳንዷን ሴቭ ብላችሁ ቼክ ካላለፈ ወደሚቀጥለው ኔክስት ሙቭ ስለማያደርጋችሁ እሱን ልክ እንደጨረሳችሁ ወደ ኔክስት ሊያሳልፋችኋል ማለት ነው። ኔክስት ላይ ስትገቡ ደግሞ እያንዳንዱ እየሰጣችሁ ነው የሚሄደው። አሁን ለምሳሌ ፐርሰናል ኢንፎርሜሽን ዋን ስለ እያንዳንዱ ስለ ራስሽ ስለ እያንዳንዳችን ስም፣ የተወለድንበት ማሪታል ስታተስ ምናምን ብለናል። ከዛ ፐርሰናል ኢንፎርሜሽን 2 ብሎ ደግሞ ይቀጥላል ማለት ነው። ፐርሰናል ኢንፎርሜሽንም እንዳያችሁት ለምንድን ነው የምትሄዱት፣ ለቢዝነስ ነው ወይ ለሜዲካል ነው ወይ የሚለውን ያስመርጠናል። እሱን ከሞላም በኋላ ወደ ሶስተኛው ኢንፎርሜሽን ነው የሚጠይቀን ማለት ነው። ሶስተኛው እዛ ጋር በመደዳ የተቀመጡ አሉ። እነሱን እያንዳንዱን እየሞላችሁ እስከ መጨረሻው ድረስ ትሄዱና ፋይናሊ ሰሚት ስትሉት ደብዳቤ ይልክላችኋል፣ ራሱ ሌተር ይመጣላችኋል ማለት ነው። ከዛ የክፍያ እዚህ ጋር አሁን ለምሳሌ ፐርሰናል ኢንፎርሜሽን 1 ከዛ ትራቭል ኮምፐንሴሽን፣ ፕሪቪየስ ዩኤስ ትራቭል ካላችሁ አድሬስ፣ ፓስፖርት፣ ዩኤስ ላይ ኮንታክት ያላችሁን እነዚህን ሁሉ እዚህ ጋር የተደረደራችሁትን ወደ 8 አይነት ፎርሞች ከሞላችሁ በኋላ ላስትሊ ደብዳቤ ኮንፈርሜሽን ይላክላችኋል ማለት ነው። ቤዝድ ኦን ኮንፈርሜሽን ክፍያ የምትከፍሉበትና ቀጠሮ ትቀጠራላችሁ ማለት ነው። ይሄንን ፎርም ነው እንግዲህ እየተከፈለ የሚሞላው እና እኛ ራሳችን መምላት እንደምችል በቀላሉ እንደውም ጽድት ያለ የራሳችንን የትምህርት ዶክመንት ኤክስፒሪየንስ የስፖንሰር የሚያደርጉን ወይም ኢንቪቴሽን የሚልኩልን ሰዎች አድራሻ ክሊርሊ ራሳችን ያለ ጥርጥር ሞርተን ሰሚት እንድናደርግና በጣም ቀላል ኢዚ እና ምንም ዳውት አይኖርብንም። እንደውም የሞላነው ፎርም እርግጠኛ እንሆንበታለን እና በዚህ መልኩ እንድትሞሉት ለማለት ወዳለው መልካም እድል ለሁላችሁ። ምክንያቱም በሌሎች እያስሞላን ለምን እድላችንን እናበላሻለን፣ ራሳችን እየሞላን እርግጠኛ የሆንበትን ዶክመንት ሰሚት ማድረግ እንችላለን በሚል ነው ቪዲዮ አዘጋጀውላችሁ። ስላዳመጣችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን ጠይቃችኋለሁ። ቴንክ ዩ